ዘፋኝ አለ፣ የሚደንስ የሚጨፍር አለ እና በኢኮኖሚ ውስጥ እነሱ ሁለቱ ጨፋሪዎች ናቸው። ከበሮ የሚመታው ከጀርባ አለ፣ ዘፋኝ አለ። በዛ መልክ ብናየው መልካም ይመስለኛል። እንዴት ብትለኝ እነኚህ ሁለቱም ኃላፊነታቸው የኢኮኖሚ ኃላፊነት ነው ያለባቸው። የኢኮኖሚ ኃላፊነቱ ደግሞ እያንዳንዱ የተሰጠው ኃላፊነት አለ። የሰራነው ስራ ጥሩ ነው መሆን አለበት ብለው መናገር አለባቸው። ጥሩ የሚሆንበትንም ደግሞ ማስረጃ መስጠት አለባቸው። እንደምታስታውሰው አንድም ማስረጃ የሰጡበት የለም። ጥሩ ነው ከማለት ውጪ የሰጡት ማስረጃ የለም። በመጀመሪያ ነገር። በሁለተኛ ነገር የኢትዮጵያ ኢኮኖሚ አሁን ጥሩ ቢሆን አሁን የምርት ጊዜ ነው። ኢትዮጵያ ውስጥ ያለፉት ወሮች የምርት ጊዜዎች ናቸው። በምርት ጊዜ ማንኛውም ኢኮኖሚ ደህና ነው የሚሆነው። የትም ሀገር ብትሄድ በብዙ ተነስቶ ባያድግም የሚበላ አይጠፋም፣ የሚሸጥ አይጠፋም፣ የሚለወጥ አይጠፋም እና የኢትዮጵያ ሁኔታ አሁን በዛ ላይ ማለፍ እያለፈ ነው ያለው። የዛሬ ክረምት ሲመጣ እንደገና እንጎበኘዋለን። ይሄንን የዛን ጊዜ ችግሩ ምን ደረሰ የሚለውን ለማየት እንችላለን። ሁለተኛ እሱ ነው። ሶስተኛ መሳይ ማስገንዘብ ያለብን ሁሉንም ሰው ይሄ ዓመት የምርጫ ዓመት ነው። እኔ እናንተ በውጭ ሀገር ብዙ ጊዜ ኖረናል። በምርጫ ዓመት የማይባል የማይደረግ የማይዘፈን ዘፈን አይኖርም። ሁሉንም ነገር ያለውን ጎትተው እያወጡ ነው ያሉት። የጠቅላይ ሚኒስቴሩ የፋይናንስ ምርታ በሚል የነበረውን ቆይታ አይተሃል። በሱም እንነጋገርበታለን ጊዜው ሲደርስ እና እነሱም ማድረግ ያለባቸው ምንድነው? ኦፌንሲቭ ይባላል። አሁን ኢኮኖሚክ ኦፌንሲቭ ነው የያዙት። ኢንፎርሜሽን በመስጠት ማለትም ምንድነው? በኢኮኖሚው ላይ ያለውን ኢንፎርሜሽን ለሰው ጥሩ ስራ ነው የሰራነው፣ ይሄን አልመን ይሄ ሆኖናል ለማለት እየሞከሩ ነው። ይሄንንም የሚሉበት ምክንያት የሚያደርጉት ያለምንም ማስረጃ ግን ህዝቡን እመን ነው፣ በግድ ማመን አለብህ በሚል መንገድ ነው ይሄም የሚደረግበት። ወደፊት ምርጫ ስላለ ያንን ለማሳመርና ከምርጫ በኋላ ይሄንን አይደግሙትም። እኔ እንደሚገባኝ እኔ እንደምገምተው አይደግሙትም። ምክንያቱም ጥቅሙ የዛን ጊዜ የቀነሰ ስለሚሆን እና ይሄ ሆነ ያ ሆነ የሚባለው እኔ እንደሚመስለኝ እንደሚገባኝም የፖለቲካ ስራ ስለሆነ ያንን ለማለት ነው እና በፋይናንስ ምርታው ላይ የተነጋገሩበትን ስንገባበት በእያንዳንዱ ላይ አስተያየት መስጠት እችላለሁ። የዛን ጊዜ ከሁለቱ ሰዎች የተለየ ማለት ነው። ፕሮፌሰር ተሾመ የዓለም አቀፉ የገንዘብ ድርጅትን በተመለከተ ያነሳውት ነጥብ ነበር። እንደው ምንድነው እሱስ ነገር? የዓለም አቀፍ ፋይናንስ ድርጅቱ ለኢትዮጵያ ቃል የገባውን የሚያጥፍበት ምክንያት አይኖርም። እስካሁን ድረስ አልነበረም፣ አሁን ወደፊትም አይኖርም። ትልቅ ስህተት ወይንም ደግሞ ከፍተኛ ውድቀት ወይንም ደግሞ የመንግስት ለውጥ ከሌለ በስተቀር ለምን ቢባል የያዙትን ዓላማ ሊቀይሩት የማይፈልጉበት ምክንያት እስካሁን ይሄን ያህል ብር አፍሰናል። ያንን ብር እንዲመለስልን ከፈለግን ግን ትንሽ ጭማሪ ማድረግ ይኖርብናል። ለትንሽ ጭማሪ ብለን ያፈሰስነውን ብር ጥርጭለን አንወጣም በሚል የተነሳ ነው መሳይ። በዚህ የተነሳ ልክ እንደ ባንከር ነው፣ እንደ ባንክ ከባንክ 100,000 ብር ልበደር እና የጀመርኩት ስራ በ100,000 ብር ብድር የጀመርኩት ስራ ትንሽ ገቢ ይኖረኛል፣ ከፍላለሁኝ በጊዜው እና እነሱም ጨምረው ሊሰጡኝ ይችላሉ። ግን ስራዬ በደንብ ማይሄድ ከሆነ ውጤቱ ጥሩ ካልሆነ እንደገና ባንክ ሄድና 100,000 ብር እኮ አፍሳችኋል ኦሬዲ 10,000 ብር ብትጨምሩልኝ ይሄን አደርጋለሁ የሚል ክርክር አደርጋለሁ። ባንኩም አይ 100,000 ብር ኦሬዲ እስካሁን ድረስ አፍሰናል፣ 10,000 ብር ብንጨምር ምናልባት ያችን 100,000 ብር ለማግኘት እንችላለን እንደገና መልሰን
የሚል አስተሳሰብ ስላለ በፋይናንስ አስተሳሰብ ውስጥ እነኚህ ነገሮች አሉና የዓለም ፋይናንስ ኦርጋናይዜሽን እነኚህ ሁለቱም ኦርጋናይዜሽን እንደዛ እያደረጉ ነው ያሉትና በዚህ ላይ የሚጠበቅ አይመስለኝም መከልከላቸው። በሁለተኛ መንገድ በኢትዮጵያና በእነሱ መካከል ያለው ግንኙነት አሁን ጥሩ መልክ የያዘ ነው። በእነሱ አስተሳሰብ ምን ማለት ነው ይሄ? ኢትዮጵያን እኮ መሳይ አድርግ የሚሉትን በሙሉ እያደረገ ነው። አየህ፣ አንድ ነገር ሳይሳካ ቢቀር እሱን ነው እንጂ ኃላፊ አድርገው የሚይዙት፣ ራሳቸው ኃላፊ ሆነው ሊቀርቡ አይፈልጉም። አንደኛ። በሁለተኛ መንገድ ያበደሩት ገንዘብ የሌላ ሰው ገንዘብ ነው፣ የነሱ አይደለም። የድርጅት አባሎች ገንዘብ ነው እና ያንን ገንዘብ እንዲመለስ የሚፈልጉት የሚገፋፉት አባሎቹ ስለሆኑ እስካሁን ድረስ በአብይ ላይ መልካቸውን የቀየሩ ስላልሆኑ በዚህ የተነሳ ነው እየቀጠሉ የሚሰጡት። ሶስተኛ ምክንያት ደግሞ አለ። ሶስተኛው ምክንያት እንደምታስታውሰው መንገዶቹን ሁሉ ሰው የሚራመድባቸውን መንገዶች፣ የውጭ ሀገር ሰዎች የሚመጡበትን መንገዶች በሙሉ መብራት አብርቶባቸዋል። ከውጭ የሚመጣ በሙሉ በአውሮፕላን የሚመጣው በመኪና የሚሄድበትን መንገድ በሙሉ መብራት አብርቷል እና አገራችን እየለማች ነው። ወደ ሌላ ቦታ አይወስዳቸውም። ወደዛች መብራት ወዳለችበት ቦታ ነው የሚወስዳቸው እና አገራችን እየለማ ነው። ከአዲስ አበባ የሚወጣ ጎብኚ የለም። ወርልድ ባንክ ከአዲስ አበባ ወጥቶ አያውቅም። አይኤምኤፍ ከአዲስ አበባ ወጥቶ አያውቅም። ከዚያም በላይ ደግሞ መሳይ አንድ ነገር ልንገርህ፣ እነሱ ራሳቸው የሚያትሙት ወረቀቶችና በየአመቱ የሚወጡ ነገሮች ላይ የኢትዮጵያ ቁጥሮች ብላንክ ናቸው። የኢትዮጵያን እንትን አያስቀምጡ። ምክንያቱም ዴታው የላቸውም፣ ማስረጃው የላቸውም። ምክንያቱም አንደኛ በኢትዮጵያ ዴታ አያምኑም። በጥሩ መልክ፣ በጥሩ ደረጃ፣ በጥሩ ስታንዳርድ የተሰበሰበ ነው ብለው ስለማያምኑ አሁን እኔ አንድ ነገር ለመፈለግ ወደዛ ሲሄድ ብላንክ ነው፣ ምንም የለም። ወይ አልተጠቀሙበትም፣ ወይ አልሰጧቸውም፣ ወይም ደግሞ እነሱ መጥፎ ነው ብለው ጥለውታል ማለት ነው። ይሄ ሁሉ የሆነ ነው ይሄንን ገንዘብ እየመለሱ ቢሰጧቸውና ይሄ የፖለቲካል ዲሲዥን ነው፣ የፖለቲካ ውሳኔ ነው እንጂ ፒውርሊ ኢኮኖሚክ አይደለም። በቀጥታ ተጨምቆ የኢኮኖሚ ውሳኔ ብቻ አይደለም ለማለት ፈልጌ ነው። እንግዲህ ፕሮፌሰር ተሾመ ወደ አንድ መድረክ እንለፍ። ደግሞ አብይ አህመድ ሰሞኑን በተለያዩ መድረኮች የተለያዩ ስያሜ እየተሰጣቸው እየቀረበ ትንታኔ ይሰጣል። በምን መነሻነት በምን አቅም እነዚህ መድረኮች ላይ እንዲህ አይነት ትንታኔ ለመስጠት ቻለ የሚለው ነገር ይቆያው። አብይ አህመድ ምንም መሆን ይችላል በኢትዮጵያ ምድር ላይ ፈጣሪ ነኝም ብሎ አምልኩልኝም የሚል ግዳጅ ህዝቡን ማስገባት እስከዛም ድረስ መሄድ የሚችል ሰው ነው። ስለዚህ ኢኮኖሚስትም ነው፣ የታሪክ ምሁር ነው፣ አዋቂ ነው። ብዙ ነገር የሆነ ማብራሪያ መግለጫ ትንታኔ ይሰጣል። ለማንኛውም ሰሞኑን የፋይናንስ መርታ በኢትዮጵያ የሚል አንድ መድረክ ተዘጋጅቶ ነበር። በጣም በርካታ ሰዎች በታደሙበት በዚህ መድረክ ላይ አብይ አህመድ ብዙ ነገር አንስተዋል። እንግዲህ ጠቅላላ ያለውን ነገር ነው የሚነግሩን። ምናልባት አንዳንድ ነጥቦች ትንሽ የሚያስደነግጡ አሉ።